እንደው ታዘው እውነቴን ነው እንደ ልጅ ነው ያዘዝኳቸው እኔ እንደ ልጅ ነው እንጂ እንደ አባት አይደለም ያዘዝኳቸው። አቡነ ጎርጎርዮስ እየመጡ ነው። አሁን የምንገኘው በመካነ ወጮ ባታ ለማርያም አንድነት ገዳም ሪፈራል ሆስፒታል የሚሰራበት ስፍራ ላይ ነው። የካቲት 10 ቀን 2016 ዓ.ም የመሰረት ድንጋይ ቡራኬ አስቀመጡ ይላል። ሁላችንም ድርሻ አለን። እንደ አባቶቻችሁ ታሪክ ሰሪዎች ሆናችሁ ለምስጋና ጊዜ እግዚአብሔር ያብቃችሁ። ያውና መጥተዋል እሳቸው። እኔም እንደዚሁ ለማስረከብ መጥቻለሁ ማለት ነው። ስለተሰደዱ ፍቅርን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። አሁን የምንገኘው በመካነ ወጮ ባታ ለማርያም አንድነት ገዳም ሪፈራል ሆስፒታል የሚሰራበት ስፍራ ላይ ነው። ዛሬ አባታችን አቡነ ጎርጎርዮስ ይገኛሉ ተብለናል። እሳቸውን ለመቀበል ይኸው የገዳሙ አባቶች የአካባቢው ማህበረሰብ በጉጉት እና ተዘጋጅተው እየጠበቁ ነው የሚገኙት። ይህ ለሁሉም ኦርቶዶክሳውያን ትልቅ የሆነ ዜና ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በድጉዳ ወረዳ ቤተ ክህነት በጮቢ መካነ ሕይወት ባታ ለማርያም አንድነት ገዳም በኢትዮጵያ የመጀመሪያ የሆነውን ሪፈራል ሆስፒታል ለመገንባት በአርቆ አሳቢውና በመናኙ አባት በገዳሙ አበምኔት በፈለገ ሕይወት አባ ተክለስላሴ ገብረ ሕይወት አሳሳቢነትና ዘመን እንዲሁም በገዳሙ እመምኔት እናታችን እማሆይ ጸዳለ ማርያም ብርታት በብፁዕ አባታችን በአቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የካቲት 10 ቀን 2016 ዓ.ም የመሰረት ድንጋይ ቡራኬ አስቀመጡ ይላል። ካርታ የተረጋገጠ ቦታ አባታችን ከመስተዳድሩና ከአካባቢው ነዋሪ ተረክበው ስራው ተጀምሯል። ለገበሬዎችም ያው ቦታ ተሰጥቷል። ምትክ ከዚህ የሚነሱ አንድ ጤና ጣቢያና ገበሬዎች አሉ። በራሳቸው በጎ ፍቃድ የሰጡ ቦታቸውን የሰጡ አስተዳደሩ ቦታ ምትክ ሰጥቷቸው ያንን ቦታ ምትክ በግንባታ ፕላን አሰርተን ግንባታውን ልንጀምር ነው ማለት ነው። እነሱ ነው ግን እነሱ ከዚህ ቦታ እስኪለቁ ድረስ ያሉትን ቤቶች ለሲሚንቶና ለስቶር እና ለሰራተኞች ማረፊያ ልንጠቀምበት ነው ማለት ነው። ባለቤቱ አሉ እሳቸው ካሁን ቀደም የነበሩት ብፁዕ አቡነ መልከጼዴቅ የመጀመሪያው እናንተ አባት የኔም ጓደኛ ለዚህ ቦታ ገጠም ለኔ ቀርሶ ነበረ። በዚያ በኩል እየገቡ እዚያው ብራቼ ያስተላልፉ የሚል በጎ አስተሳሰብ ነበራቸው። ከዚህ አንጻር ነው ወደዚሁ ተሳትፎ ያደረግነው እንጂ ሁላችንም ድርሻ አለን። ድርሻው ከዚህ በኋላ ያለውን የብፁዕ አቡነ ኤጲፋንዮስ በባለቤትነት ይመሯቸዋል ማለት ነውና እግር መንገዴ ከዚሁ ብናገር ይኸውና መጥተዋል እሳቸው። እኔም እንደዚሁ ለማስረከብ መጥቻለሁ ማለት ነው። ስለዚህ በዚህ አኳኋን እንደዚህ ያደርጋችሁ ታሪካዊ ስራ ነው፣ አዲስ ስራ ነው። አዲስ ስራ መስራት ደግሞ ለኢትዮጵያ ሕዝብ ትልቅ በረከት ነው። አካባቢው ታሪክ የሚሰራበት አካባቢ ነው። ታሪክ ሰሪዎች ያላችሁበት አካባቢ ነው። እነዚህ አካባቢ ያለው ምድረ ሀብል አዊ ከዚህ ነው ያሉ በአዊ ስር ሆነን ደግሞ ሂሳብ ብንሰራ መልካም ነውና ራእያችሁ እቅዳችሁ በጣም ከሁሉ በላይ በሰው አይምሮ በጣም ሲጠበቅ የነበረ ስለሆነ ይህን አካባቢ ብዙ ድጋፍ ያስፈልገዋልና
ይህን መጀመራችሁ በጣም ትልቅ ነገር ስለሆነ በርቱ፣ ጠንክሩ ለማለት ነው። በዚህ መሰረት በሚጣልበት ጊዜ እኔም ተጋብዤ ነበር። እንዳጋጣሚ ሆኖ ሌላ ቦታ ስለነበርኩ ልኡክ ልከን ነው ወደዚሁ ወንድማችን በአትናቴዎስ መሰረት ያስቀመጡና አሁኑ ጅማሬው ጥሩ ነው፣ መልካም እይታ ነው፣ መልካም ራዕይ ነውና በርቱ ነው የምንለው። አጀመረ ማስፈጸም ያብቃን፣ ፍጻሜውን ለማየት ያብቃን። ስራ ሰርታችሁ ለመመረቅ፣ ለመባረክ፣ ለመቀደስ ያብቃችሁ። እዚህ አካባቢ ህብረተሰብን አገልግላችሁ እንደ አባቶቻችሁ ሰሪዎች ሆናችሁ ለምስጋና ጊዜ እግዚአብሔር ያብቃችሁ። ስራ ይጀመራል። ጀማሪውም እግዚአብሔር ነው፣ ፍጻሜውም እግዚአብሔር ነው። የምንጀምረውም ከእግዚአብሔር ጋር ነው፣ የሚያልቀውም ከእግዚአብሔር ጋር ነውና ፍጻሜውን ያማረ ያድርግልን፣ ገዳሙን ያስፋልን። በዚህ አካባቢ የምታገለግሉ ወገኖቻችን እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ ብሩካንና ቅዱሳን ያድርጋችሁ። አስጀምሮ ለማስፈጸም ያብቃን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘላለሙ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአት ሥራይ ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይመስገን ለዚህ ያደረሰ በየገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርን በመምረጥ የዓለም ወዳጅ ምናምንት የሆነው ስለ ፍቅር ክብራቸው ትተው የሆስፒታል ፕሮጀክቱና ገዳሙ በጥቂት ርቀት ላይ ነው የሚገኘው። ሊቀ ጳጳስ አቡነ ጎርጎርዮስ የሆስፒታል ፕሮጀክቱን ጉብኝት ካደረጉ በኋላ ቀጥታ ወደ ገዳሙ ነው የሄዱት። በገዳሙም እንደደረሱ የገዳሙ አበምኔትና በገዳሙ እያሳደጓቸው ያለው ሕፃናትን ይዘው ሊቀበሏቸው በመንገድ ወጥተዋል። ፍቅርን በመምረጥ የዓለም ውዳቂ ምናምንት የሆነው ዕለቱ የታኅሳስ በዓታ ዓመታዊ የንግስ በዓል የዋለበት ሲሆን በአካባቢው የሚገኙ ምዕመናን እና ጥሪ የተደረገላቸው እንግዶች እንዲሁም ከተለያዩ የሀገራችን ክፍሎች የመጡ ሕዝበ ክርስቲያን ይገኙበታል። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉት በዚሁም ምክንያት ምዕመኑ ድርብ ደስታ ሆኖለት ደስታውን እየገለጸ ይገኛል። መነኑ ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን፣ ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። በአካባቢው የሚገኙ ወጣቶች በዝማሬ አቀባበል፣ በበገና ትልቅ የሆነ አቀባበል አድርገውላቸዋል። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው
ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። በገዳሙ ከመቶ በላይ የሚሆኑ ሴትና ወንድ መነኮሳት አሉ። ከኢየሱስ ጋር ሞተው በመስቀል ዓለም ከአባታችን የአቡነ ጎርጎርዮስ መምጣታቸውን ስላወቁ ሁሉም መነኮሳት ቡራኪያቸውን ለማግኘት በአንድ ተሰብስበው እየጠበቁ ነበር። አትጨክን በእውነት አምላክ ራራልን፣ አትጨክን በእውነት በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ አምላካችን ማረን። ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ሊቀ ጳጳስ አቡነ ጎርጎርዮስ የገዳሙን መነኮሳት ካሳለሙ በኋላ ቀጥታ አዲሱን ህንፃ ቤተክርስቲያን ጉብኝት ማድረግ ነው የጀመሩት። ሙዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ። እንግዲህ አሁን ላይ ያለንበት ትልቁ የሥራ ደረጃ ጥርጊያ ተካሂዷል። በህጋዊነት ቦታው ተረጋግጧል በካርታ። በተጨማሪ የሶይል ቴስት እና የፕላን ስራዎችን አሰርተናል። እነኚህን ስራዎች የበጎ አድራጎት የቤተክርስቲያን ልጆች የሆኑ እነ አርኪቴክት ሲያምረኝ እንደዚሁም የሶይል ቴስቱን ጥበቡ አባቦ የኮንስትራክሽን ማሽነሪዎች አከራይ የሆኑት በነሱ የጥርጊያ ስራው ተደርጎ የሶይል ቴስት አድርገን ዶክመንቶችን ይዘናል ማለት ነው። ህዳር 17 ነው ጥርጊያ ያደረግነው 2018 ዓ.ም። ተለያዩ ስራዎች እንግዲህ እየተሰሩ ነው። አሸዋ ተደፍቷል፣ ጠጠር፣ ድንጋይ እነኚህን ነገሮች አድርገናል ማለት ነው። ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ሕያዋን በሆኑት እስከ ዘላለም ከኢየሱስ ጋር ሞተው በመስቀል ዓለምን ናቃቸው እነርሱም በናቁት አምላክ ራራልን፣ አትጨክን በእውነት አምላክ ራራልን፣ አትጨክን በእውነት በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ አምላካችን ማረን። ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ሊቀ ጳጳስ አቡነ ጎርጎርዮስ አዲሱን ህንፃ ቤተክርስቲያን ጉብኝት ካደረጉ በኋላ የተለያዩ የገዳሙን ስራዎች የተለያዩ የገዳሙን የልማት በረከቶች የሆኑትን
ትላልቅ ልማቶች በማየት በመጎብኘት ጊዜያቸውን አሳልፈዋል። ቤተክርስቲያን መድኃኒቷ ጸበል ነው። ጸበል እያለ ለምንድነው ሆስፒታል የታሰበው የሚል ሐሳቦች ይነሳሉ። ያው እግዚአብሔር አምላካችን በአባታችን ሐሳብም በእኛም ማመለካከት በጎ ነገሮችን በጎ ጥበቦችን ሁሉ ፈቅዷል። ይህ እንግዲህ ሰዎችን አክሞ የማዳን ስራ የመጀመሪያው ሐኪማችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ከዛ በኋላ ደግሞ ተከታዮቹ የነበሩት እነ ቅዱስ ሉቃስ ሐኪም እንደነበሩ የመጽሐፍ ቅዱስና የተለያዩ መዛግብቶች ይነግሩናል። ይህንን በተመለከተ ይህ ሕክምና ያስፈልጋል የሚለው ነገር ግድና ግድ አስፈላጊ ነው። ነገር ግን ጎን ለጎን የጸበል አገልግሎት፣ የማጥመቅ ንስሐ መስጠት፣ ስጋው ደሙን ማቀበል እነኚህም ነገሮች አብረው ከሆስፒታሉ ጋር ተያያዥ ሆነው ይቀጥላሉ። በእምነቱ ውስጥ ላሉ ሰዎች፣ ከእምነቱ ውጪ ላለ ሰው ደግሞ የሕክምናውን አገልግሎት በተገቢው መንገድ ይሰጠዋል ማለት ነው። ሆስፒታሉ የሚቋቋመው ሰብአዊ ፍጡራን ሁሉ እንዲታከሙበት አቅም የሌላቸው በነፃ እንዲረዱበት የማድረግ የደጉ ሳምራዊን ስራ መስራት አለብን በማለት ከዚህ ጋር በተያያዘ ነው የሚያነሱትና አባታችን መንፈሳዊውንም እንደገና ደግሞ ዘመናዊ ዕውቀትንም ከእግዚአብሔር ጋር አንድ በማድረግ አቆራኝቶ በመያዝ ብዙ ጥያቄዎችን የመለሱ ብዙ ሰዎችንም ያሳመኑበት ሁኔታ ነው። ያ ደግሞ ያው በጎ ማድረግ የተፈቀደ ነው። ህሙማንን ማከም በፍትሐ ነገሥቱም ላይ ይገልጻል። እንደውም አንዳንድ ካህን ለሆስፒታል ይመደብ፣ በሽተኛው የንስሐ አባቱ ቢደርስ ንስሐውን ይስተው፣ የንስሐ አባቱ ባይደርስ ግን የተመደበው ካህን ንስሐውን ተቀብሎ ንስሐ ሰጥቶ አቁርቦ ነፍሱ በሰላም እንድታርፍ ይደነግጋል ፍትሐ ነገሥቱ። ያው እነኛ ፍትሐ ነገሥት ላይ ያሉ ነገሮች አሁን ላይ እየቀሩ ስለመጡ ከዛ አንጻር ነው የምናየው። እንግዲህ አባታችን ሐሳብ በጎ ሐሳብ ስለሆነ ብዙ ሰው እየተረባረበ ከተለያዩ አቅጣጫዎች እያገዙን ያሉት ማለት ነው። ሕያዋን በሆኑት እስከ ዘላለም ፈለገ ሕይወት አባ ተክለስላሴ ባህታዊ በእውነት አዲስ አበባ እንኳን ብዙ ሕዝብ ያለበት፣ ብዙ ባለሀብት ያለበት፣ ብዙ ባለሙያ ያለበት፣ የገንዘብ ምንጭ የሰው ኃይል በብዛት ያለበት፣ ብዙ ምሁራንና አዋቂዎች የሚገኙበት፣ እጅ የሚዘረጉ በስፋት ያሉበት አዲስ አበባ ውስጥ እንኳን ይህን የመሰለ ህንፃ ቤተክርስቲያን አልታየም። ብዙ ተሰርቷል። አሰራሩ፣ ዲዛይኑ አጠቃላይ በጣም የሚማርክ የሚያስደንቅ፣ ለማንኛውም ሰው እዚህ ቦታ ላይ መጥቶ እዚህ ስፍራ ላይ ይህን የመሰለ ህንፃ ቤተክርስቲያን ይሰራል ተብሎ የማይጠበቅ ነውና አስደምሞናል፣ አስገርሞናል። በእውነት በሰው እጅ ብቻ የተሰራ አይመስልም። መላእክት ልክ ተጨምሮበት እነሱም የሰውን እጅ እያደረጉ እያስተካከሉ አብሮ ቅርጹን ይዘቱን ከታች ያለውን ከላይ ያለውን ምድር ቤቱንም ግራውንዱንም ስንመለከት በእውነት ደስ ይላል። እንግዲህ ባህታዊ እግዚአብሔር እርሜና ጤና ይስጥልን። ሁላችሁንም እግዚአብሔር ይባርካችሁ። አባታችን እንግዲህ ከማዕከላችን አይለዩም። እንግዲህ ዛሬ ዓመት እንደምንም ብለን ጨርሳለን። የዛን ጊዜ እንግዲህ ብዙ ፓትርያርክም አቡነ ማትያስን ይጋብዙልናል እና አቡነ ሳሙኤልም የሚረዱን እነሱ ናቸው። እኔም እርሶን ዛሬ በማግኘቴ ዛሬ ነው ገና ለመጀመሪያ ያገኘኋቸው በማግኘቴም በማየቴም እጅግ ደስ ብሎኛልና ይበልጥ ደግሞ እነዚህ ህፃናት ይገርማቸዋል። ደስ ሲሉ ትልቆቹ ቁጭ ብላችሁ ህፃናቱ ቀደሟቸው። እኔ አሁን ምንድነው ምስራቅ ጉራጌ አካባቢ መናኝ ብዙ አላይም እያልኩ ነበርና ለምን አትመንኑ ወጣቶች ለምን አትማሩም እያልኩ ነው። የተማሩ አሉ፣ ግን እንደዚህ ህፃናት ስታዩ ደግሞ መላእክት ማለት እኮ ናቸው እነዚህ ህፃናት። ምንም በዓለማዊ በምድራዊ ነገር አይምሯቸው፣ ህሊናቸው፣ ልቡናቸው ያልቆሸሸ ተወልደው ገና ለገዳም የተሰጡ እግዚአብሔር ለነገ ለቤተ ክርስቲያን እንግዲህ እነዚህን ተጠቅሞ ነገ ቤተ ክርስቲያንን የበለጠ ደግሞ ከአባታቸው የበለጠ የሚሰሩ ይሆናሉና እግዚአብሔር ያሳድግልን እንላለን። ሌላ ሪፈራል ሆስፒታልም አይተናል። ቅድም እስረ ድንጋይ ተቀምጦ አሸዋ ተደብቷል፣ ጠጠር ተደብቷል። በአጭር ጊዜ ውስጥ ደግሞ ወደ ስራ እየተገባ ስለሆነ
እሱም ለዚህ አካባቢ ማህበረሰብ የበለጠ ትልቁን በጤና ዙሪያ የሚሰራ ነው። እንዲህ የሚያስብ እንዲህ የሚያቅድ እንዲህ የሚያለማ አባት የለም በዚህ ዘመን። በእውነት በዚህ አካባቢ የምትኖሩ ህዝበ ክርስቲያን ታድላችኋል። እግዚአብሔር መርጧቸዋል፣ ፈልጓቸዋል። አባታችን ተጋድሎ የሚያደርጉት የልማት ስራ ክፉኛ ልቤን ነክቶታል። ስለዚህ እንደገና ደግሞ ይህ የዚህ ሆስፒታል ፕሮጀክት ደግሞ መታሰብ የ3000 ዘመን ታሪክ አላት ለምትባል ቤተክርስቲያናችን ትልቅ ፈርቀዳጅ ነው። እስካሁን የለንም እንደዚህ አይነት ነገር አባቶቻችን የሚታከሙበት፣ የሚረዱበት፣ የሚገለገሉበት የራሳችን የሚሉት ቤት የላቸው። እውነት ለመናገር ብዙ ሕክምናው የሚደረገው አልፎ አልፎ በተለያዩ ምናልባት በተለያየ ሃይማኖት እንትን ውስጥ ባሉም ሰዎች ሊከናወን ይችላል። ያ ደግሞ ለነሱ እግዚአብሔር አምላክ ለሰጣቸው ጸጋና ክብር ይመጥናል ተብሎ ስለማይታሰብ ይህ ነገር ክፉኛ ውስጣችንን ነክቶታል። በተጨማሪም ደግሞ ይሄ ትውልድ ቀጣዩን ነገር አሻግሮ ብዙ ነገሮችን ሰርቶ እንዲያልፍ ካደራ ጭምር ነው የሰጡን። ልዩ የሚያደርገው ይሄን ሆስፒታል ልዩ የሚያደርገው በትንሹ ከ30 በላይ ስፔሻሊቲ እንትኖች አሉት ማለት ነው። ከ30 በላይ ስፔሻሊቲ ክፍሎች ያሉት የተለየ ሆስፒታል ነው። በተጨማሪም ደግሞ ምናልባት በአፍሪካ ሀገር ላይ ደቡብ አፍሪካ እስከ 800-700 አልጋ ያለ ሆስፒታል አላት። እኛ ግን አሁን ይሄን ያሰብነው 1088 አልጋዎችን የያዘ ሆስፒታል ነው እንግዲህ የሚገነባው በፕላኑ መሰረት ባየነው ፕላን መሰረት ማለት ነው። ሌላው ልዩ የሚያደርገው በዛ ውስጥ የህፃናት ማቆያ አለ፣ የሐኪሞችና የአስተማሚዎች ማረፊያ አለ። እነኚህ ነገሮች በተገቢ መንገድ ይዞ የሚገኝ ሆስፒታል ነው። ልዩ የሚያደርጋቸው የአሳ እርባታ፣ የጤና ኮሌጅን እነኚህ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ስም የሚሰሩ ስራዎች ስለሆኑ ልዩ ያደርገዋል ብዬ ነው የማስበውና ብዙ ነው እንግዲህ ህልምና ሐሳባቸው። እኔ አሁን ከዘረዘርኳቸው ጥቂቶቹ ናቸው። እነኚህ አባ ተክለ ሥላሴ ይህን ገዳም ትልልቅ መሰረተ ልማቶችን በማሰራት ብፁዕ አባታችንም የደከመን ዋጋ መክፈል ያውቃሉና ይህን ስፍራ በልዩ ክትትል በመከታተል ይህንን ግዙፍ ህንጻ ካቴድራል ሰርተው በዛሬው ዕለት በብፁዓን አባቶቻችን ይህ ስፍራ እየተጎበኘ ልማቱም የሚያበረታታ ነው በማለት ብፁዓን አባቶቻችን እየባረኩን ነውና ከፍ አድርጋችሁ እግዚአብሔርን አመስግኑ። እንደው ታዘው እውነቴን ነው። እንደ ልጅ ነው ያዘዝኳቸው። እኔ እንደ ልጅ ነው እንጂ እንደ አባት አይደለም ያዘዝኳቸው። እንደው እግዚአብሔር በደንብ እልል ብላችሁ አመስግኑልኝ። እግዚአብሔር ይባርክልን፣ እግዚአብሔር ይጠብቅልን። አሁን ዛሬ ግራውንዱ ተመርቋል። በክብረ በዓል እዚህ ይቀደሳል። ከዛ በኋላ ስንጨርስ ደግሞ ዋናው ሲያልቅ እዛን ለበዓልና ለክብረ በዓል ብቻ መቃኞ እዛኛው መጽሐፍ ቤት አባታችን አስጎበኛቸዋለሁ። ላይብራሪውን ያዩልኛል፣ ይባርኩልኛል። ሁለታችሁም አላያችሁትም፣ ተባርኩልኛላችሁ። ከዛ ግልጋሎት ይካሄዳል ማለት ነው። እንግዲህ በዚህ መልኩ ነው ሊቃውንተ ቤተክርስቲያን ማታ ስታገለግሉ ሁላችሁንም እግዚአብሔር ይባርክልን፣ ይጠብቅልን። እግዚአብሔር አምላካችን ይህንን ነገር አስጀምሮናል፣ ፍጻሜውን እንዲያሳየን የሁላችንም ህልምና ሐሳብ ነው። በዋነኛነት ግን ሁሉም ክርስቲያን ማንኛውም ሰብአዊ ፍጡር ለዚህ ሆስፒታል ፕሮጀክት መሳካት የራሱንና የበኩሉን ድርሻ ቢያደርግ አንድ ጠጠር ቢጥል ብዬ ሐሳብ እሰጣለሁ። ያው ብዙ ሰው እየተረባረበ ነው አሁን ላይም። በተጨማሪ ደግሞ ሁሉም ትኩረት ሰጥቶ ይሄ እሳቤ ከግብ እንዲደርስ የአባታችንን ህልም እውን እንዲሆን ሁሉም ሰው እንደው ቢረባረብ ብዬ አስባለሁ። ይሄንን ነው የምረዳው። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመምረጥ የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን።